ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ ሐመረ ኢንተርቴይንመንት የመዝናኛ ፕሮግራማችን ነው። ይህ የመዝናኛ ፕሮግራም እጅግ በጣም ደስ በሚልና በአማረ ሁኔታ የ2018 የትንሳኤ በዓልን መሰረት በማድረግ አንጋፋ አርቲስቶችን እንዲሁም ተዋናዮችን ሰብሰብ አድርገን በዓሉን የምናከብርበትን መርሃ ግብር ነው ወደ እናንተ የምናስቃኛችሁ። አሁንም በድጋሜ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ሆሳዕና ባራዬ ባኽያ ወረንቻ ገባ ኢየሩሳሌም ከደቀ መዝሙራት በሰላሳ ዲናር ይሁዳ ሸጦት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ በጎልጎታ ላይ ታየ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ 13ቱን ሕማማት ግርፋት ስቃዩን በአምላክነት ችሎ በጊዜ ስድስቱ አይሁድ ቸንክረውት ጌታችን ተሰቅሎ ኤሎጌ ኤሎጌ አባቶ ያደራን ካነስየን አለ። በጊዜ ተሳቶ አሳለፈ ራሱን በመስቀል ላይ ዋለ። ዲያብሎስ ታሰረ አዳም ነፃ ወጣ ከሠራው አበሳ። እንኳን ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ። 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 ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ እስኪ ቡናውን ቶሎ ሞቅ ሞቅ አድርግና አቦሉን ቀምሼ ትላንትና ገበያ ውድ ሆኖብኝ ግልገል ቢጤ ፈልጌልኝ። የምን ግልገል? የበግ ልበልሽ የፍየል የተገኘውማ። እንዴት ዛሬ በበዓሉ ቀን በዋዜማው ሳይሳካሉት ዛሬ በበዓሉ ቀን እንዴት? ትላንትና ገበያው ተወደደ። ትላንትና ገበያው ውድ ስለሆነ ለገናም እንደዛ አይደል ያልኩት። የዋዜማው ተወዶብኝ የበዓሉ ዕለት እንደ ይዤ የመጣሁት ምን የመሰለ ሙክት ምን የመሰለ ሙክት እና ምን የመሰለ ሙክት ይላል። ምን ነው እሱ እንደዛ ሞት የራቀው ጠርስ ያለ የምራጭ ተመርጦ የቀረ አይደል እንዴ? ኧረ ምን ነው እንዲህ በቃ ባሌ እንዲህ እንዳደረኩት በሰላም ልዋልበት በቃ ባቡን ያያበዳው አገብክሽት በበዓልም አትልከፊ። እስኪ ወጣ ብለሽ ጎረቤቶቻችንን ተመልከቺ።
በዓል እንዴት ተደስተው እንደሆነ ወይ ድንቄም ጎረቤት አሉ። ጎረቤትማ በስርዓቱ ትናንት አላዩም እንዴ? ምን የመሰለ ሙክት እኮ ነው ጎትተው የገቡት። ያማ ወግ ነው። እርሶማ የሚሉት ዛሬ ማንንም ምራቅ ተመርጦ የቀረውን አንድ ሐሙስ የቀረው የተጠራወዘ ግልገል ይዤ ካልመጣሁ እያሉ ነው የሚታገሉት። ምን አድርጊ ነው የሚሉ እንደ ወጉማ ከሆነ ጎረቤቶቻችን በስርዓትና በወጉ በወቅቱ ይዘው ገብተዋል። ታዲያ በዛሬው ቀን ምን እያሉ ነው? አተይሽው ምን ነካሽ ነው እንዴ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ሲባል አልሰማሽ? እነሱ ስላላቸው ትላንትና መርጦ ገዙ። እኔ ደግሞ ዛሬ እጄ እንደ ኪስ እንደ አቅም ለባህላችን ይዤ ቢመጣ ምን ክፋት አለ? እኔ የምለው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚሉኝ እርሶ ከጎረቤቱ በምን አንሰው ነው? የእንደ ሰው ወጥተው ወርደው ሰርተው አይደል የሚገቡ? የምን ከጎረቤት ጋር መበላለጥ መተናነስ ነው? የተሻለ ዛሬ አይገኝም። የተሻለው ትናንት አልቋል ተመርጦ። ዛሬ የምራጭ ጥውስ ያሉ እነዚህ ሞት የራቃቸው ናቸው የምታውቁ። እሱም እንግዲህ ሰው እዛ ጋር ሄዱ ሲቆም እፈርት ነው መቼስ። ኧረ እንደው ያለንን ነገር ቤታችን በጉዳችን ሊዘን እንደዋለብን የዛ ቆሞስ ቢያው እንደው የለሰማችንም እኮ ነገር አይደለም። ነገር የስንቱ ቡና መጠጫ ሊያደርጉኝ ነው እንዴ? ምነው ባለኝ ነገር እዚሁ አሉ። ምን ነው መብላት የቡና መጠጫ አይደለም። እኛ እንደ አቅማችን ገዝተን እንብላ ነው ያልኩት። ከእንደገና ደግሞ ዛሬ ብቻ እኮ አይደለም ሁሌ በየበዓሉ እንደዛ ግን እንደማደርገው። ድሮም ሰነፍረኛ ታሩቅ ይመልሳል የሚባለው ይኸው እንግዲህ ቁርጦን ይወቁ። አሁን እንግዲህ ከዚህ በኋላ ሄደው የሚያመጡትን የእርሶ ሞት የራቀው ግልገል ምበላ ሰው አይደለም። ቁርጦን ይወቁ። ምን እያልሽ ነው አንቺ? ምነው እመቤቴ በደህናው ቀን ሰጥታኛለች። አሁን የእርሶን ሙጥቻ አልበላም ነው አልበላም የሚወቁት። ደግሞ እመቤቴ በግላች ያወጣች ወይስ የተሻለ የተለየ እኔ የማረቀው ነገር ምን አለ? በጉን ብቻ አይደለም ምን የመሰለው ሸበላ ወንድ ልጅ ሰጥታኛል እንዴ? አይሽው ታውን ባታስቀኝ ጀምር። እሱ ምን አለውና ነው? ምን ሲሰራና ነው በጊዜውልሽ የሚመጣው? እንዴ አልሰሙም እንዴ? ልጃችን እኮ አሜሪካ ሊሄድልኝ ደሃ በህልሙ ቅቤ ባይጠጣ ነው። እኔ የምለው ምንድን ነው አሜሪካ ማለት? እኔ የማላውቀው የተፈጠረ ነገር አለ እንደዚህ ቤት ውስጥ? ትልቅ ነገር እንዴ! ትናንትና እኮ ዲቪ ሞልቶ መጣ ልጃችን። ምን ዲቪ ሞላ? አሜሪካ ሊሄድልኝ። ታዲያ ያኔ አሜሪካ ሲሄድልኝ ዶላሩን የላከ ጊዜ የሚገዛው ሻሽ የመሰለ አንድ ቀይ ያጣ ምን የመሰለ አንቺ ሴትዮ እኔን ለመግደል ነው እንዴት አጥቅሽ የተነሳሽው? እኔ ለበላሁት እርሶ ምን ሆነ ይሞታሉ? አቅም ጮማ እንደከለከለኝ ታውቂያለሽ እንዴ? ታዲያ እርሶ ተከለከሉ ብዬ እኔ አማረኝን ሳልበላ ልሞት ነው እንዴት? አንቺ ሴት እኔን ገለሽ ማንን ልታመጪ ያስበሻል? የሆነ ያቀርሽው ነገር አለ ማለት ነው? ኧረ ወዴት እኔ ልጄ ተማሪካን ዶላሩን የላከ ጊዜ ያኔ ሙክቴን ገዝቼ ጮማዬን ቆርጣለሁ አልኩኝ። ከእርሶ ጋር ምን ያገናኘዋል? ከእርሶ መሞት መገደል ጋር ምን ያገናኘው? ኧረ ተው እኔ እርሶ ቢሞቱ ምስጦኛ አልበላው ምንድን ነው የሚሉ? አንቺማ እኔን ለመግደል የሆነ ያሰርሽው ነገር አለ እንጂ ለምንድን ነው ቀይ ስጋ ገዝቼ በልተን ያላልሽው? አይ እንግዲህ ለቀቅ ያለ ምን ይላሉ? ታዲያ ቀይ ስጋ ነው
ጮማታ አልተቆረጠ እንዴት ነው ታዲያ? ልጅ አሜሪካ መሄዱ በምን ይታወቃል? ሀብታም ሆነስ በምን ይታወቃል? ጮማንም ቆጣ ጮማንም ቆጣ እንግዲህ ለቃቅ ያርጉ። ምን ነው አንቺ ሴትዮ አደም ጊዜ ብዬሻለሁ። በበዓል ምድር አትልከፊ። አንዱ ምን እዛ ሄንዳ ባንቺ አናፍሽ ላይ ወይ ዛሬ እንዴት አደራችሁ? እንኳን አደረሳችሁ። ምን ማለት ነው ናችሁ? አንተ ደግሞ በዛሬው ባላ አልቀን እቺናት አይተኛ በእቺናት አንድ ልጅን አንድ አይኔን ተስፋዬን ብራኔን ካይኔ ወስዳል ጥልብኝ ነው ወዴት ወስጂው ነው አንቺ? ምን ሆነ እንደው ትያባው ይታወኝ እንዴ? አሜሪካ ልሄድ ነው ያልኩት እኔ አቡሻችልት የታዲያ እርሶ ምን ይላሉ? እርሶ ምን ይላሉ? ዘፋኙ ያለውን አልሰሙም እንዴ? አሁን ምን ያደርጋል ይዳ ብሉ። አሁን ምን ያደርጋል አሜሪካን ብሉ። መርካቶም ጅዳ ነው፣ ፒያሳም አሜሪካ ነው። ጠንክሮ ሲሰሩ ያሉን ያሰሙትን። አይ ጉድ! ዘፋኙ እኮ አሜሪካ ሆኖ ነው እንዲህ ያለው። አንተ ነው ደረሰው ያልሽ ሞላ ነው ሞላ ማለት ለዛሬ መደረሰው ማለት አይደል? ነበር እስኪ አረፍ ማለት አንቺ እንደው ሆሽ ሽዬ አይወድሽ አሁን እየተጣላሽ ያለሽው ጸብ ከባለቤትሽ ጋር በዓመት በዓል ምግብ ቤትሽን እየበጠበጥሽ ያለሽው በምን እንዳውቀሻል? እንደው ድሮ ይኸውልህ እናቴ አንድ ነገር ትነግረኝ ነበር። ምን ትለኝ ነበር መሰለህ? መስከረም ሲጠባ አክርማ ቀጭቼ ስፌት ሰፍቼ ለንጉሥ ስጦታ ሰጥቼ ንጉሥ ሲሸልሙኝ ጥጃ ገዝቼ ጊደር ስትሆንልኝ አስጠቅቼ ስትወልድልኝ እዚህ ጋር ነው ማለት ትላለች ሚስት። ባል ደግሞ የለም እዚህማ መታደው አታስሪያትም፣ አስራታለሁ አታስሪያትም፣ አስራታለሁ አታስሪያትም። መስከረም ሳይጠባ አክርማውም ሳይቀጭ ጥጃውም ሳይገዛ ንጉሥም ሳይሸልሙ ባልና ሚስት እንደው በዚህ በያዘው ዱላ አንድ የብላት ክንትው አለች ይባላል። አየህ ገና ላልሆነ ነገር ባልን ሚስትም እንዲሆኑ ይባላል። የሸዋ ድሮም የጎረቤት ምቀኛ ምን ይቀባጥራሉ? ታይ አይደለም ልጅ እትየም ሰሙ እንዲህ እኮ ነው የሚያደርጋል። እንዲህ ነው የሚያደርጋል። ታዲያ ልጅ አይ እቺዋ መልካም ተመኝና ቡሽ ምናልባትም እኮ ያኔ አሜሪካ ራሷ ዲቪ ሞልታ ትመጣ ይሆናል። ማን ያውቃል? በሉ አትጣሉ። ዝናዬ አባትሽን ይዘሽው ነይማ። ከዚሁ ቁርሳችንን እንበላለን፣ ቡና እንጠጣለን። ኖ ዝናዬ ኑ ግቡማ። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ይግቡ። ሰላም ናችሁ? ግቡ። በይ የሸዋ ነይ፣ የእርቁን አንቺ ቁጭ ነይ ማይሽ ነይ አንቺ ቡና ፍሊት ታይለሽ ነይ እዚህ ቁጭ ነይ። ካሉ እንግዲህ ምን አደርጋለሁ? ያቁሽ እድል ገና ነው። ኧረ እሱ በር ላይ መጥቷል። እድሉስ እናንተ ናችሁ እንጂ ግድ የለሽም። እንደው እናንተ ሰላም ስትሆኑ ነው በር ላይ ያለው የሚገባ። አይዞሽ ለማለኝ በሰማይ ወተቷንም አላት። ድሮም እርሶ የኔን ነገር ውሃ ማረግ ይወዳሉ። ገና ሳልጀምረው ነው የሚቀጡት። ተውት በቃ አሁን የዛሬዋን እናደርግና ከዛ በኋላ ዝናዬ ቡናሽ ትፍላና ወንድሞችሽንም ትጠሪያቸዋለሽ። ከዚያ በኋላ እንጨዋወታለን። አመት ባላችንን ምን አባቱ ነገ የሚገዛል ነገም ሆድ እኮ አለ። አንቺ ደግሞ አይ እሱማ ትቼ በቃ አይ እንደው ትንሽ ገርጨጨት ብለው አገኘኋቸውና በቃ አሁን እኮ ይኸው ሰላም ወርሷል። እንግዲህ እኛ ስላለን
መተቃቀፍ ነበር የቀራቸው ታርቀዋል እንግዲህ በዓልም ብለን ነው በዓል ነው እሱማ ይደርሳል ብለን ነው አሁን የሺዋ እናት ተይ በቃ ድሮም እሱ ልጃችንን ከጉያችን ወደ ዛሬ ዓመት እንድራለን ብለን እናስባለን። አሁን ለወጉ ለሁሉም በበዓል እርሶ እንዲህ የሆኑ እንዴት ቤቱ ጋር ተዞሮ ተሄዶ ነው ይሁን ብቻ እንግዳ ትምህርት ነው። ጎረቤቴ ደጉ አባቴ ዓመት አደረሳችሁ። ለእናንተም ሰላሙን ጤናውን ይስጣችሁ። ለሁላችንም ሰላም ጤና ይስጠን። አያችሁ እንዲህ ነው ፍቅር እንዲህ ነው። ፍቅር ያለ ፍቅር ሰው አይኖርም። እንደዚያው ስናያችሁ እንዴት ስታምሩ! አቤት ደስታው ለሁላችንም ደስ ነው ያለን እና እንግዲህ ይህንን ዳቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተባረከ። እንግዲህ አንተ ሸሽ ባሉ ቁራሱት እንግዲህ ተኑለት የዘንባባ ለምለም ሆሳዕና ባራዬ ባኽያ ውርንጫ ገባ ኢየሩሳሌም ከደቀ መዝሙራት በ30 ዲናር ይሁዳ ሸጦት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት ለዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ በጎልጎታ ላይ ታየ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ 13ቱን ሕማማት ግርፋት ስቃዩን በአምላክነት ችሎ በጊዜ ስድስቱ አይሁድ ቸንክረውት ጌታችን ተሰቅሎ ኤሎጌ ኤሎጌ አባቶ ያደራን ካነስየን አለ። በጊዜ ተሳቶ አሳለፈ ራሱን በመስቀል ላይ ዋለ። ዲያብሎስ ታሰረ፣ አዳም ነፃ ወጣ። ፈንድሻው ቡናውን ተፈልቶ እንጫወታለን አውደ ዓመቱ መጥቶ ሰማኸኝ ወንድሜ ለምን ተከዝክልኝ? አውደ ዓመት አይደለም ነጭ በነጭ ለብሰህ ፈካል እስኪ ፈልዬ ፈለቀ ስለ ደስ ይለኛል ፈልዬ ፈለቀ ስለ ደስ ይለኛል አንተ የመሰለ ሸጋ ጠጥቶብኛል የመሰለ ሸጋ ጠጥቶብኛል ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ አስማክን አንዳርጌ እንደምን አለህ
አሁን በዚህ አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ በፈጠረው ፍጡር ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያየ በአህያ ውርንጫ ገባ ኢየሩሳሌም ከደቀ መዝሙራት በ30 ዲናር ይሁዳ ሸጦት በዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት በዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት በዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድግነት በዕለተ ሐሙስ ሥጋ ደሙን ሰጠን ለእኛ በጎልጎታ ላይ ታየ 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 በቀራንዮ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ 13ቱን ሕማማት ግርፋት ስቃዩን በአምላክነት ችሎ በጊዜ ስድስቱ አይሁድ ቸንክረውት ጌታችን ተሰቅሎ ኤሎጌ ኤሎጌ አባቶ ያደራን ካነስየን አለ በጊዜ ተሳቶ አሳለፈ ራሱን በመስቀል ላይ ዋለ ዲያብሎስ ታሰረ አዳም ነፃ ወጣ ከሠራው አበሳ እንኳን ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ 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 ኦ ሚሻ ሚሾ ሚሻ ሚሾ 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 ገብረሽ ቆይኝ ገብሮ በሰላሳ ጠምዶ ገብረሽ ቆይኝ ገብሮሽ በሰላሳ ጠምዶች ገብረሽ ቆይኝ ገብሮ ጋር ሰላሳ ጠምዶ ገብረሽ ቆይኝ ገብሮሽ በሰላሳ ጠምዶች የጌታ ሰቀላ ተሸልሟል ባለላ የመሬት አዳራሽ ተሸልሟል በሻሽ የጌታ ሰቀላ ተሸልሟል ባለላ የመቤት አዳራሽ ተሸልሟል በሻሽ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ ሚሻ ሚሾ እመዬ የነሱ ይንበዛበዙ እመዬ የነሱ ይንበዛበዙ እመዬ የነሱ ይንበዛበዙ እመዬ የነሱ ይንበዛበዙ እማ ከድበው ይሰጡኝ ቆርሰው እማ ከድበው ይሰጡኝ ቆርሰው እማ ከጉልባኑ ይዝገኑ ይዝገኑ እማ ከጉልባኑ ይዝገኑ ይዝገኑ እማ ከዱቄቱ ትንሽ በወጭቱ እማ ከዱቄቱ ትንሽ በወጭቱ
ድርቆው ቢሰጡኝ ቆርሰው እማከ ጉልባኑ ይዝገኑ ይዝገኑ እማከ ዱቄቱ ትንሽ በወጭቱ ማጣበጫ ሚሻሚሾ ሚሻሚሾ መሰልቀጫ ሚሻሚሾ ሚሻሚሾ ትንሽ ግቤ ሚሻሚሾ